የእውነት ነው። በሰላም የሚደርስ ሰው አለ። አጠገብ ላለው ሰው ጨብጠውና ንገረው፣ በጌታ ነገሩ እያለ በሰላም ትደርሳለህ። ይውላችሁ የሰው ነገር ያልቃል። ባይዘው ለአጋር የአብርሃም ነገር አለቀባት። አብርሃም ለሷ ያለውን ፍቅር ጨረሰ። ምድር ላይ ባለ ሚስቱ ፍቅሩን ይጨርሳል። ባይዘው እንዳይመስል በጣም ብዙ ሰዎች የሆነ ጉዳይ ላይ እስታክ አድርገው ይቀራሉ። አብርሃም ከነ ልጇ ሰደዳት ይላል። አንተ ለብላቴ ነው አራራም ሰውየው ጨረሰ። እሱ ሲጨርስ ሰማይ ጀመረ። ሰው በእናንተ ላይ የደመደመ ሰው በእናንተ ላይ የጨረሰ የኔ ጌታ ይለኛል እረዳቸዋለሁ አለ። በሰላም የሚደርስ ሰው አለ። ሕያው ጌታ ምስክር። ካፌ ተቀምጠው እያወሩብህ በሰላም ያደርሳል። እየተመካከሩብህ በሰላም ያደርሳል። ልብስን ይዘው እያሟረቱ በሰላም ያደርሳል። አይደርስም ብለው ደምድመዋል፣ ያደርሳቸዋል። በዚህ ወር እርግጠኛ ሁኝ የምነግራችሁ ሕያው እግዚአብሔር አምላክ ምስክሬ ቃል መጥቷልና አካውንት ባዶ ሊሆን ይችላል፣ ትደርሳለህ። ዘመድ አዝማን ላይኖር ይችላል፣ ትደርሳለህ። ይሄንን ድምጼን በተለያየ ቦታ ለምትሰሙ ሰዎች በኢየሱስ ስም ትደርሳላችሁ። በሰላም ትደርሳላችሁ። እያያችሁኛው ትደርሳላችሁ። አንዳንድ ሰው ሰማይን የሚከልልበትን ሰው ይዞ ሰማይ ይጠብቃል። ወዳጄ ዞር አርግ፣ መጀመሪያ ዞር አርግ፣ ዞር አርግ፣ ዞር አርግ። ሰማይ የሚጀምረው ሰው ዞር ሲልልህ። ለዚህ ነው አንተ አብርሃም ዞር ሲል ሰማይት እኔ ያልተቋረጠ ምንጭ ቤታችሁ ላይ ይከፈት። ወደ ሰሚት አካባቢ የምታውቂው ነገር አለ። እዛ ነው የምትኖሪው፣ ኮንዶሚኒየም ጋር ያለሽው። ብላቴና ልጅ ያለው ሴት ልጅ ልጄ ናት። ያንቺ ልጅ ነው። ለአራት ሰዎች ከተወረወረ ቀስት አምላክ ያስመልጣቸዋል። እግዚአብሔር እንደዚህ ያለ የመጀመሪያው ነገር ጠላት ቤትሽን አይነካ። አሜን። አንቺን እያየሁ እበቀላለሁ የሚልን መንፈስ አያለሁ። ለምን አገለገለች ለምን ቆመች ብሎ የሚገዳደርሽን እጅ አያለሁ። እረፍት እንዳታገኝ ሰላም እንዳይኖርሽ ነገርሽን እየተከታተለ እየመታ ያለ እግዚአብሔር እያገለገልኩ ይሄ ነገር አይበቃም ወይ ያልሽበትን ጉዳይ እግዚአብሔር አምላክ ይለኛል ሰሚት አካባቢ እዛ መንደር ላይ የሚሰራን እጅ አምላክ ይሰብራል። አሜን። የመጀመሪያው ነገር እግዚአብሔር የልጅሽን አይምሮ ሲባርካ አሜን። አገልግሎቷ ገና አልጀመረችም። አሜን። እግዚአብሔር እኔን ማገልገል ትፈልጋለች፣ ነገሯ ግን ተዘግቶባታል ይለኛል። የሚቀኑብሽን ሰዎች አያለሁኝ። ለምን ትለብሳለች ለምን ሆነላት በሚሉ ሰዎች መካከል እግዚአብሔር አምላክ ይለኛል ለልጅሽ ላንቺም የቅባቶችሽን በር ከፍቻለሁ። አሜን አሜን። ብቻሽን ነገርሽን ያቆምሽ ሰውሽ ልክ ነው ማወራ ማንንም በሌለበት ቦታ ብቻሽን ቤትሽን እየሰራሽ ያቆምሽ ግን ደግሞ አሁን የሷን ነገር አንፈልግም እያሉ እየገፉ ባሉ ሰዎች መካከል የኔ ጌታ ይለኛል ልጅሽ እባረካታለሁ። አሜን። አንቺው ትልቁ ጭንቀትሽ የልጅሽ ጉዳይ ነው። እግዚአብሔር የልጅሽን ጉዳይ ያንቺንም ነገር እቀየራለሁ። ምንም በሌለበት ብቻሽን ባጸናሹ ቤት የሚከታተልሽን ነገርሽን የሚዘጋውን እጅ አምላክ ይሰብሮታል። አሜን። እግዚአብሔር አምላክ እንደዚህ ያለኝ ሰሚት አካባቢ ላይ ላንቺ የተደገሰውን ሐዘን እግዚአብሔር ቀየረዋል። አሜን። ነገሩ ወደ ደስታ ተቀየረ። አሜን። ሐረር የሚባል ሀገር አያለሁ። የድሬዳዋ ልጅ ነው። የተመካከራችሁት አንድ የሆነ ሐሳብ እግዚአብሔርው ማህተብ ሊያረግበት አሜን ሊያጸድቅላችሁ አሜን። ልክ ነው ማወራው ትክክል። እግዚአብሔር ሰው አንድ የሰማይ ማህተብ ሲመታልሽ አሜን በኢየሱስ ስም አሜን። ፍቃድ ፈልጋችሁ የመጣችሁት እግዚአብሔር እንደዚህ ያለኝ ይለቀላችሁ ዛሬ አሜን። ተመስገን የሚል ስም አያለሁና የአባቴ ስም ነው ተመስገን። ያንቺ የቤተሰብሽን ነገር ይዞ የሚታገላችሁን እጅ ሕያው እግዚአብሔር አምላክ ምስክሬ ከዚህ በኋላ እግዚአብሔር ሰብሬዋለሁ። አሜን። ከባድ የሆነ የጸሎት ኃይል ያለው እግዚአብሔር መልስሽን መልሳለሁ ይለኛል። አሜን። ለረጅም ጊዜ የተጸለየበት ህብረት ያለው እግዚአብሔር አፈነዳዋለሁ ይለኛል። አሜን። ቅድስት የሚባልን ስም ይዘው ያስተሩትን የጨለማን ኃይል አምላክ ዛሬ ሰበረው። አሜን። ቅድስት ነኝ። ቅድስት ተመስገን። ቅድስት ተመስገን ነው ስምሽ። በነገራችን ላይ ቸርች ጠፍቶብን ነው እንጂ በምሪት ልንመጣ የነበረው ቅዳሜ ቀን ሀያት አካባቢ ወጣት ልጅ ጻይም የእግዚአብሔር ሴት ነብይ ናት። ነስተ እግዚአብሔር ሴት ቸርቹን ፈለግን፣ እዚያ አካባቢ ፈለግንና አጣን። እስከ ሰሚት 72 ሄደን አጣን። ዛሬ ጾም ጸሎት ላይ ነው ያልነው። ከዛ
ቸርች እንሂድ ብለን ያንተ የዛሊ ቸርች የት ነው ስትለኝ ማታ እኔ ገብቼ ቲክቶክ ላይ ሰርች አድርጌ አገኘሁና ቸርች አድራሻ የለም። ከዛ ሌላ ቪዲዮዎች እየፈለኩ መጣልኝ። ከዛ እዚህ ነው አልኳትና እዚህ አካባቢ ነው ብቻ እንፈልገው ብዬ ጻፍኩልህ። ስጽፍ ማታ አልመለስክልኝም። በምሪት ለመጣ ሰው ቅባት ተቀብሎ ይሄዳል። አሜን። የእግዚአብሔር ቅባት ከዚህ ሰዓት በኋላ በጌታ በኢየሱስ ስም በልዩነት ይስራባቸው። ተገዳዳሪያቸው ከመንገዳቸው ላይ ይነቀል። በኢየሱስ ስምና ስልጣን ይነቀል። የፈውስ ኃይል ወደቀባት።